ሰላም እንዴት ናችሁ? ውድ የአማር ማትስ ቤተሰቦቻችን ዛሬ እንግዲህ የምናየው የሰባተኛ ክፍልን የማትስ ትምህርት ይሆናል። አብራችሁ የምቆየው ደግሞ ሜላት ነኝ። ወደ ማትሳችን ዛሬ የሰባተኛ ክፍልን የሂሳብ ትምህርት ከዩኒት 1 ጀምሮ እናያለን። ቻፕተር 1 ወይም ደግሞ ዩኒት 1 የሚያወራው ስለ ቤዚክ ኮንሰፕትስ ኦፍ ሴትስ ነው። ሴትስ ማለት ስብስብ ማለት ነው። ስለዚህ ለርኒንግ አውትካሙ አት ዘ ኤንድ ኦፍ ዲስ ዩኒት ደግሞ ተማሪዎች የሚጠበቅባቸው እነዚህ ነገሮች ናቸው። አንደርስታንዲንግ ዘ ኮንሰፕት ሴት ማለት ምን ማለት እንደሆነ ይረዳሉ። ዲስክራይቢንግ ዘ ሪሌሽንሺፕ ቢትዊን ቱ ሴትስ በሁለት ሴቶች መካከል ያለውን ሪሌሽንሺፕ ወይም ደግሞ ሪሌሽን ግንኙነት ዲስክራይብ ይገልጻሉ። ሶስተኛው ደግሞ ፐርፎርም ቱ ኦፕሬሽንስ ኢንተርሴክሽን እና ዩኒየንን ኦን ሴት ፐርፎርም ያደርጋሉ ማለት ነው። ሁለቱን ኦፕሬሽኖች ኢንተርሴክሽን የምንለው እቺ የኤን ምልክት ያላት ሲሆን ዩኒየን የምትለው ደግሞ የዩ ምልክት ያላትን ነው። ስለዚህ በሁለት ሴቶች መካከል ያለውን በኋላ ላይ የምናየው ይሆናል። ሌላው ኢንትሮዳክሽን ኢን ማቴማቲክስ ዘ ኮንሰፕት ኦፍ ሴትስ ኢዝ ኢምፖርታንት to describe a collection of objects. In this unit, you will learn about the concept of sets, relationship between two sets, and perform the operation of union and intersection on sets እንመለከታለን ማለት ነው። ስለ ሴት ስናይ explain what is meant by set ምን ማለት እንደሆነ እናያለን። ማለትም ስብስብ ማለት ነው ሴት ማለት። ኤሌመንትስ ደግሞ አባላት ማለት ነው። ስለዚህ እነሱን እንመለከታለን። አክቲቪቲ 1.1 አለ እዚህ ጋር ብሬንስቶርሚንግ ነው። ባንሰራውም ችግር የለውም። ኦልሬዲ አይዲያው ካለን ቀድመን እንሰራለን። ካለበለዚያ ግን ትምህርቱን ተከታትለን መተን መልሰን መስራት ይቻላል። ስለዚህ ዴፊኒሽን 1.1 ላይ ስንሄድ ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ማለት ነው። ሴት ማለት ምን ማለት ነው? የዌል ዲፋይንድ የሆኑ ኦብጀክቶች ወይም ደግሞ ነገሮች ስብስብ ማለት ነው። ስለዚህ ምን መሆን አለበት? ዌል ዲፋይንድ መሆን አለበት ማለት ነው። ዌል ዲፋይንድ መሆን አለበት ማለት ነው። ስለዚህ the individual ወይም ደግሞ የሚታወቅ ነገር መሆን አለበት። ስለዚህ the individual object in a set are called members or elements of the set። እያንዳንዱ ኦብጀክቶች ወይም ደግሞ እዛ ውስጥ ያሉት የስብስቡ አባላት ምን ይባላሉ? ሜምበርስ ይባላሉ ማለት ነው። አባላቶቹ ምን ይባላሉ? ሜምበርስ ወይም ኤሌመንት ይባላሉ ማለት ነው። the brace are used to enclose the member of a set። ስለዚህ የሚያቅፍልን ማለት ነው። ስብስብ ሴት ማለት ምን ነው ብለናል? ስብስብ ነው ብለናል። እሱ በምንድን ነው የሚገለጸው? በብሬስ ከተቀመጠ እዚህ ውስጥ የተቀመጡት አባላቶቹ ናቸው። ሜምበር ወይም ኤሌመንት ይባላሉ። ይሄ ደግሞ ስብስብ መሆኑን ያሳየናል ማለት ነው። enclose the member of the set. Each element of set separated by a comma are listed between a pair of braces። ስለዚህ እዚህ ብሬስ ውስጥ የሚቀመጡት ኤሌመንቶች እያንዳንዳቸው በምን ይከፋፈላሉ ማለት ነው? በኮማ ማለት ነው። በኮማ ማለት ነው ሊስት ይደረጋሉ። ዊዛውት ሪፒቴሽን ተደጋግሞ አይጻፍም። ዊዛውት ኮንሰርን አባውት ዘ ኦርደር ኦፍ ዴር አፒራንስ ስለ ኦርደራቸውም ደግሞ ወይም ደግሞ ስለ ቅደም ተከተላቸው ምን አንልም፣ ኮንሰርን አናደርግም ወይም ደግሞ አንጨነቅም ማለት ነው። ስለዚህ ስለ ኦርደራቸው አንጨነቅም ማለት ነው። ኦፍ ዴር አፒራንስ ዊ ዩዝ ካፒታል ሌተርስ። ሁሌ ሴት ዲኖት የሚደረገው በካፒታል ፎርም ነው። ኤ ቢ ሲ ብለን በካፒታል ሌተርስ ነው የሚጻፉት። ስሞል ኬዝ ሌተርስ ደግሞ የምንጠቀመው ዩዝድ ቱ ዲኖት ኤለመንትስ ኦፍ ደ ሴት። ፎር ኤግዛምፕል ኤለመንቶቹን ደግሞ ስሞል ሌተር እንጠቀማለን ማለት ነው። ስለዚህ እዚህ ጋር ኤግዛምፕሉን በምንመለከትበት ጊዜ ይሄ ምንድን ነው ማለት ነው? ሴት ኤ ማለት ነው። ስለዚህ የሴት ኤ ኤለመንቶች ደግሞ ማን ማን ናቸው? ኤ ኢ አይ ኦ ዩ ናቸው ማለት ነው። ስለዚህ ይሄ ስብስብ ነው። የምን ስብስብ ነው? እንደምናውቀው ይሄ እንግሊዝኛ ላይ የቫውል ሌተርስ ስብስብ አይደለም። ቫውል ሌተርስ የምንላቸው ኤ ኢ አይ ኦ ዩ ናቸው። ስለዚህ ይሄ በሴት ኤ ተመስሎ ተቀምጧል። ሴት ኤ ካፒታል ሌተርስ ነው። ኦልሬዲ ሴት ያለንበት ምክንያት ድጋሚ በብሬስ ውስጥ ነው ያለው። ኤለመንቶቹ ወይም ደግሞ አባላቶቹ ደግሞ የተከፋፈሉት በምንድን ነው? በኮማ ነው ማለት ነው። ስለዚህ if A is a member of set A, then we write A is an element of A. if A member of A set A ከሆነ A የኤ አባል ከሆነ ምን ማለት ነው? ምን እንላለን? read as A is an element of set A. A የማን አባል ነው? የኤ አባል ነው ብለን
መግለጽ እንችላለን ማለት ነው። ሌላው ደግሞ if A is not a member of set A then we write እንዴት ነው የምንጽፈው? A is not an element of A ብለን እችኛዋን ኤን ኤለመንት የምትለዋን በዚህ መልክ ጽፈን read as A is not an element of A ብለን ማስቀመጥ እንችላለን። ሌላው እዚህ ጋር ኤግዛምፕሉን መመልከት እንችላለን። ለምሳሌ if n is equals to ይሄ ማለት ሴት n ማለት ነው። አባላቶቹ ማን ማን ናቸው? 2 4 6 8 10 then which one of the following are true and which one of are false አይደለ? ስለዚህ 6 is an element of n 6 የማን አባል ናት እያለን ነው? የn አባል ናት አለች አይደለ? እዚህ ውስጥ ስለዚህ እውነት ነው አለች። ስለዚህ ትሩ ነው ማለት ነው። ይሄንን ኤግዛምፕል በደንብ ለመረዳት እንዲያመቻችሁ የቤተሰብ አባላት ብላችሁ ማስቀመጥ ትችላላችሁ። ኤን የሚባል ወይም ደግሞ ኤን የሚባል አባወራ አለ። ከዛ እዛ ውስጥ ያሉት ቤተሰብ አባላት እነዚህ ናቸው ማለት ነው አይደለ? ስለዚህ አንድ ቤተሰብ ውስጥ እናት፣ አባት፣ ልጅ ሊኖር ይችላል አይደለ? ሶስት ወይም ደግሞ ከዛ በላይ አባላት ሊሆኑ ይችላሉ። ልክ እንደዛ ይሆንና ዋናው የአባላቱ አቃፊ ደግሞ አባት ሊሆን ይችላል ማለት ነው። አባት ስለሆነ እሱን መጻፍ እንችላለን። ስለዚህ እዛ ቤተሰብ ውስጥ ወይም ደግሞ ለምሳሌ አቶ አበበ ከሆነ አቶ አበበ ቤት ውስጥ ያሉት አባላት እነሱን ያካትታል ማለት ነው። ልጆቹን፣ ባለቤቱን ያካትታል ማለት ነው። ስለዚህ ልክ እንደዛ መቁጠር ትችላላችሁ። ስለዚህ እዚህ ውስጥ ደግሞ የኤን አባላት ማን ናቸው? እነዚህ ናቸው ማለት ነው። ስለዚህ 6 አለች አይደለ? ስለዚህ 6 is an element of n ማለት ነው። እውነት ነው፣ ትሩ ማለት እንችላለን ማለት ነው። ሌላው ደግሞ 12 is not an element of ነው የሚለው n 12 እዚህ ውስጥ የለችም። ስለዚህ ኤለመንትም አይደለም እያለን ነው። እውነት ነው አይደለ? እውነት ነው ማለት ነው። ስለዚህ ትሩ ነው ማለት ነው። የአንደኛውም ትሩ ነው፣ የሁለተኛውም ደግሞ ትሩ ነው ማለት ነው። ሶስተኛው ደግሞ ወይም ሲ 3 is an element of n 3 ያለች እዚህ ውስጥ የለችም። ስለዚህ ፎልስ ነው፣ አለቀ። 3 የለችም ማለት ነው። ሌላው ሁለት is not an element of ነው የሚለው ወይም ደግሞ ሁለት የኤን አባል አይደለችም፣ ግን የኤን አባል ናት አይደለ? ያው ሁለት አለች እዚህ ጋር መተን እንደ ቤት ብናስበው ይሄንን እዚህ ቤት ብናንኳኳ ሁለት ቁጥር አለች ብንል ሁለት ቁጥር አለች ማለት ነው። ያው እንደምናየው ስለዚህ አባል አይደለችም ማለት አንችልም። ስለዚህ መልሱ አሁንም ፎልስ ይሆናል ማለት ነው። ወደ ሁለተኛው ኤግዛምፕል በምናልፍበት ጊዜ ደግሞ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ አር ሴትስ ኦር ኖት ሴት፣ ሴት ነው ወይም ደግሞ ሴት አይደለም ብላችሁ ግለጹ ነው የሚለው። አይደንቲፋይ አድርጉ ነው የሚለው። ስለዚህ የመጀመሪያው the collection of all whole numbers are whole numbers less than 4 ምንድነው? collection of whole numbers ለምሳሌ ዲኖት የሚደረገው ወይም ሴቱ w ማድረግ እንችላለን። w is equals to ብለን ከዛ ብሬስ መኖር አለበት አይደለ? ሴት ስለሆነ በብሬስ ውስጥ እናስቀምጣለን። ከዛስ ማን ናቸው? ሆል ነምበር ከማን ነው የሚጀምረው? ከዜሮ ይጀምራል። እንደምናውቀው ሆል ነምበር የሚጀምረው ከዜሮ ጀምሮ ወደ ማን ይቀጥላል? አንድ ይቀጥላል። ከዛስ ሁለትን አይደለ? ሁለት እያለ ይቀጥላል እስከ መጨረሻው፣ እስከ ቁጥር መጨረሻ የለውም፣ እስከ ኢንፊኒቲ ድረስ ማለት ነው። ነገር ግን ሌዛን ነው የሚለው አይደለ? ሌዛን ፎር ከአራት ያነሰ ስለሚለን ከአራት ያነሰ አራትን አይጨምርም። ስለዚህ እስከ 3 ድረስ ማለት ነው። ስለዚህ መጨረሻ ላይ ብሬሱን እንዘጋለን። ስለዚህ የኮሌክሽን ኦፍ ሆል ነምበርስ ሌስ ዛን 4 የምንላቸው እነዚህ ናቸው ማለት 0 1 እና 2 እና 3 ይሆናል ማለት ነው። ቢ ደግሞ the collection of 5 most talented writers of Ethiopia። ይሄ ምንድን ነው? አሁን ለምሳሌ 5 በጣም ታለንትድ ያላቸው ጸሐፊዎችን በኢትዮጵያ ውስጥ ያሉትን ግለጹ ነው የሚለው። ይሄን ሴት ብለን መጻፍ እንችላለን ወይ ነው ዋናው ጥያቄ አይደለ? እዚህ ጋር ሆል ነምበር ሲል ኦልሬዲ በደንብ ዌል ዲፋይንድ ይሆናል አይደለ? በደንብ የተገለጸ ነገር ነው። ሆል ነምበር ማን እንደሆኑ ይታወቃል። ነገር ግን እዚህ ጋር ታለንትድ ራይተርስ ሲባል ታለንታቸው በምንድን ነው? ብዙ አይነት ጸሐፊዎች አሉ አይደለ? ታለንታቸው ግን በምን መስፈርት እንደተቀመጠ አልተገለጸም። ስለዚህ ኢትስ ኖት ሴት ማለት ነው። ወይም ደግሞ ሴት ወይም ስብስብ ልንለው አንችልም፣ ምክንያቱም በደንብ ዲፋይን አልተደረገም። ይኸው መልሱን እዚህ ጋር ስንመለከት ኮሌክሽን ኦፍ ሌስ ዛን 4 ኤለመንትስ የምንላቸው 0 1 2 3 እና 4 ናቸው ማለት ነው። then the collection of 5 most talented writers is not a ሴት አይደለም። ለምን? since no rule has been given for deciding whether a given writer is talented or not። አንድ ጸሐፊ ታለንት ነው አይደለም ለመባል ለመወሰን የሚያስችል
የተቀመጠ ምን የለም፣ ህግ የለም፣ ሩል የለም ማለት ነው። ስለዚህ ሴት አንልም ማለት ነው። ሶስተኛውን ኤግዛምፕል እንመልከት። how many elements does each of the following set contains? ስንት ኤሌመንቶችን ይይዛል? ስለዚህ እዚህ ጋር አንድ አለ፣ ሁለት አለ፣ አራት አለ፣ አንድ አለ። ይሄ ማለት አንድ ሁለቴ ተደግማለች አይደለ? ስለዚህ ይሄ በምን መሰላችሁ? ለምሳሌ አንድ እናንተ አሁን የሰባተኛ ክፍል ተማሪ ናችሁ። ስለዚህ እናንተ ትምህርት ቤት የሰባተኛ ክፍል አባል ናችሁ። ስማችሁ ለምሳሌ ዮናስ ከሆነ ስለዚህ ዮናስ የሰባተኛ ክፍል ተማሪ ነው። ስለዚህ ዮናስ የሰባተኛ ክፍል ተማሪ ነው። እዛው ትምህርት ቤት ውስጥ ደግሞ የኳስ አባል ወይም ደግሞ የእግር ኳስ አባል ከሆነ እዛ ትምህርት ቤት ውስጥ ዮናስ የሚባል ሰው ዮናስ ነው። ሁለቱም ተማሪውም ራሱ ዮናስ ነው፣ ተጫዋቹም ዮናስ ነው። ስለዚህ ምንድን ነው ኤለመንቱ ወይም ደግሞ እሱን ሁለት ሊሆን አይችልም፣ ሁለት ሰው ሊሆን አይችልም። ስለዚህ እነዚህ ኤለመንቶቹ አባላቶቹ ዞሮ ዞሮ አንድ ነው፣ አንድ አባል ነው ያለው ማለት ነው። ዞሮ ዞሮ እዛ ትምህርት ቤት ውስጥ ዮናስ የሚባል አንድ ሰው ነው ያለው ወይም ሰባተኛ ክፍል ተማሪ ሆኖ ማለት ነው። ስለዚህ አንድ ነው መሆን የሚችለው። ስለዚህ አንድ ሁለቴ ብትደገምም መደገሙ ጥቅም የለው ማለት ነው። ስለዚህ እንደ አንድ ነው የምንቆጥራት። አንድ ሁለት ሶስት። ስለዚህ ሶስት አባላቶች አሉ ማለት ነው። ስለዚህ repeating the same element in the set do not increase the number of element የአባላቱን ዝርዝር አይቀንስም፣ አይጨምረውም። ስለዚህ አባላቶቹ ስንት ናቸው ማለት ነው? ተደጋግሞ ቢጻፍ ምንም እንኳን ሶስት አባላቶች አሉ ማለት ነው። ዞሮ ዞሮ አንድ ሰው ነው እንዳልኳችሁ። እግር ኳስ ቲሙም ጋር ያለው ድጋሚ ሰባተኛ ክፍልም ደግሞ ነው። ዞሮ ዞሮ ዮናስ ነው ማለት ነው። ሁለተኛ ቢ ላይ ደግሞ the set of whole numbers less than 0 the set of whole numbers ከዜሮ የሚያንስ whole number ከዜሮ የሚያንስ whole number አለ የለንም አይደለ? ስለዚህ there is no whole number less than 0 so set A does not have element የላትም ማለት ነው። ምክንያቱም ሆል ነምበር ኦልሬዲ የሚጀምረው ከስንት ነው ብለናል? ሆል ነምበር የሚጀምረው ከዜሮ ጀምሮ ነው አይደለ? ሆል ነምበር የሚጀምረው ከዜሮ ይጀምራል። ከዛስ አንድ እያለ ይቀጥላል ማለት ነው አይደለ? ቁጥር ማብቂያ የለውም። ሶ እንደዚህ እያለ ይቀጥላል ማለት ነው እንጂ ከዜሮ የሚያንስ ግን የለም። ስለዚህ does not have element ብለን እናስቀምጣለን ማለት ነው። so which one of the following sets are empty set? መጀመሪያ ይሄንን ኖት እና a set which do not have an element is called empty set። ኤለመንት የሌለው ሴት ምን ይባላል? ወይም ደግሞ አባላት የሌሉት ሴት ምን ይባላል? ኢምፒቲ ሴት ይባላል። we use the symbol ይሄንን ሲምቦል እንጠቀማለን ማለት ነው። ብሬሱን ብቻ ተጠቅመን ውስጡ ምንም አይነት ኤለመንት የለውም አይደለ? ስለዚህ ይሄኛው ምን ይባላል ማለት ነው? ኢምፒቲ ሴት ወይም ደግሞ በዚህ መልክ በዚህ ሲምቦል ሊቀመጥ ይችላል ማለት ነው። to represent empty set። እሺ which of the following sets are empty set? የትኛው ሴት ነው ኢምፒቲ ሴት የሆነው? አንደኛው the set of natural number less than 1 the set of natural number less than 1 natural number እንደምናውቀው ከስንት ነው የሚጀምረው? ከአንድ አይደለ? natural number ደግሞ የሚጀምረው ከስንት ነው ብለናል? ከአንድ እንደሚጀምር እየታወቀ ነው። ከአንድ ይጀምራል ማለት ነው። ከአንድ ይጀምራል ከዛስ ሁለት እያለ አሁንም እንደ ሌሎች ቁጥሮች ይቀጥላል ማለት ነው አይደለ? እየቀጠለ ይሄዳል። ስለዚህ ሌዛን ከአንድ የሚያንስ ግን አለ እንደ የለም። ስለዚህ ይሄንን ምን ብለን እናስቀምጣለን? ኢምፒቲ ሴት አድርገን ማስቀመጥ እንችላለን። the set of cats that can fly ድመት ሆኖ ግን መብረር የሚችል አለ የለም። ስለዚህ ይሄን ደግሞ ምን ብሎ ነው የሚቀመጠው? ኢምፒቲ ሴት ተብሎ ነው የሚቀመጠው ማለት ነው። የመጀመሪያው ኢምፒቲ ሴት ነው። ሶስተኛ ደግሞ the set of whole numbers between 4 and 5 whole number ሆኖ whole number በፍራክሽን ወይም ደግሞ በክፍልፋይ አይቀመጥም አይደለ? 4.5 ቁጥር ነው አይደለ? 4.5 ተብሎ ማስቀመጥ ይቻላል አይቻልም አይደለ? በሁለቱ መካከል ሊኖር የሚችለው 4.1 4.2 እያለ ቁጥሮች ይኖራሉ በእርግጠኝነት ግን አሉ። ነገር ግን ሆል ነምበር አይደሉም ያሉት ቁጥሮች አይደለ? ስለዚህ እነዚህ ኢንቲጀሮች ነው የሚባሉት። ወደፊት የምናያቸው ነው የሚሆነው። ስለዚህ ሆል ነምበር ግን አይደለም። ስለዚህ አሁንም ሲኤስ ኢምፒቲ ሴት ማለት ነው፣ አባል የለውም ማለት ነው። ዘ ሴት ኦፍ ሪቨር ኢን ኢትዮጵያ ውስጥ ያሉ ወንዞች እንደ ማን
ያሉ ወንዞች ማግኘት እንችላለን። አባይ ሪቨር አለ፣ ባሮ ሪቨር አለ አይደለ? አባይ ወንዝ አለ፣ ባሮ ወንዝ አለ። ስለዚህ እነዚህ ምንድን ናቸው? ሴቶች ናቸው አይደለ? ስለዚህ ኢዝ ኖት ኢምፒቲ ሴት፣ ኢምፒቲ ሴት አይደለም ማለት ነው። ምክንያቱም አባላት አሉት። ኢትዮጵያ ውስጥ ኢትዮጵያ ወንዞች አሏት። ስለዚህ ከነሱ ውስጥ መጥቀስ ይቻላል። የኢትዮጵያ ወንዞችን መጥቀስ ስለሚችል ይሄኛውን ምን ማለት አንችልም? ኢምፒቲ ሴት ማለት አንችልም ማለት ነው። ሌሎቹ ግን በአጠቃላይ ምንድን ናቸው? ኢምፒቲ ሴት ናቸው ማለት ነው። ስለዚህ የመጨረሻው ዲን ብቻ ግን ኢምፒቲ ሴት አይደለም። ሌላው ይሄኛውን ኤክሰርሳይዝ መመልከት እንችላለን። የመጀመሪያው for the following questions write true if the statement is correct and write false if the statement is incorrect። ስለዚህ የመጀመሪያው ዜሮ ኢዝ አን ኤለመንት ኦፍ ይሄኛው ኤለመንቱ ሴቱ ተጽፏል እዚህ ጋር። ስለዚህ ዜሮን እዚህ ጋር መጠየቅ ነው ማለት ነው። ዜሮ አለች ወይ ብለን መፈለግ ነው። ስለዚህ አለች እንዴ? የለም። ይሄ 0.5 ነው፣ 1.2 ነው፣ 4 0 10። ስለዚህ መልሳችን ምንድን ነው የሚሆነው ማለት ነው? ፎልስ ነው የሚሆነው ማለት ነው። በጣም ግልጽ ነው ይሄ ማለት ነው። ከዛስ ቢ ላይ እንመጣለን። 10 ኢዝ አን ኤለመንት ኦፍ 0 to 4። ይሄ እዚህ ጋር ይቀጥላል። አሁን እዚህ ጋር ስላላየናት ብቻ 10 የዚህኛው አባል ወይም ኤለመንት አይደለችም ማለት አንችልም አይደለ? የሚቀጥል ነገር ስላሳየን ማለት ነው። ስለዚህ እኔ 0 2 4 እነዚህ ኢቭን ነምበሮች ናቸው አይደለ? 4 እያለ ይቀጥላል። 4 ብሎ ማን አለ? 6 ይላል። ከ6 ቀጥሎ 8 ይላል። 8 ብሎ 10 ይላል አይደለ? እያለ ይቀጥላል። 12 እያለ ይቀጥላል። ስለዚህ እዚህ ውስጥ ማንም አለች ማለት ነው? 10ም አለች ማለት ነው። 10ም አለች። ስለዚህ 10 የዚህ ኤለመንት ናት ወይም ደግሞ አባል ናት። ስለዚህ የዚህ መልሳችን ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። የዚህ ደግሞ አንድ ኢዝ ኖት አን ኤለመንት ኦፍ 1 to 5 እዚሁ አለች እያየናት ነው፣ ግን አይደለም አባል አይደለችም እያለን ነው። ስለዚህ ልክ አይደለም፣ ፎልስ ነው ወይም ደግሞ አባል ነች እያለን ነው። 8 ኢዝ ኖት አን ኤለመንት ኦፍ ይሄኛው አንድ አለ 3 አሁንም የሚቀጥል ከሆነ እናያለን። የሚከተለውን ትሬንድ እናያለን። 1 3 5 አለ። ከዛ 5 ብሎ ኦድ ነምበሮች ናቸው አይደለ? እስካሁን የተመለከትናቸው። ቀጣይ 7 ነው የሚለው። 7 ብሎ ማን ነው የሚለው? ከ7 ቀጥሎ 8 ይላል እንዴ? አይደለም አይደለ? 9 ነው የሚለው ኦድ ነምበሮች ስለሆኑ ማለት ነው። 9 ነው የሚለው። ስለዚህ 8 የለችም ማለት ነው። ኦልሬዲ ተዘላለች። ስለዚህ ይሄ ትክክል ነው ወይም ደግሞ ትሩ ነው ማለት ነው። 8 ኢዝ ኖት አን ኤለመንት ኦፍ ኢዝ ኖት አን ኤለመንት ኦፍ ይሄኛው እውነት ነው፣ ትሩ ነው ማለት ነው። እቺን አስተካክላት። እቺ ትሩ ናት ማለት ነው። ዲ አንደኛው ዲ ትሩ ናት ማለት ነው። ሁለተኛው ደግሞ አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ አር ሴትስ ኦር ኖት ሴት። ስለዚህ ይሄንን ምን ማለት ነው? ሴት ነው ወይስ አይደለም የሚለውን ቅድም እንዳልነው የመጀመሪያው ላይ ሴት ለማለት ኢትስ ዌል ዲፋይንድ መሆን አለበት ወይም ደግሞ ግልጽ መሆን አለበት አይደለ? ስለዚህ the collection of intelligent students in your class ክላሳችሁ ውስጥ ያለው ኢንተለጀንት ወይም ጎበዝ ተማሪዎች የነሱ ስብስብ። ይሄ ሴት ማለት ይቻላል? አይቻልም። ለምን? ኢንተለጀንት የሚባለው ምን አይነት ተማሪ ሲሆን እንደሆነ የተቀመጠ ሩል ስለሌለ። ስለዚህ ይሄኛው it is not ሴት ማለት ነው። ሴት ማለት አንችልም። ከዛስ ሁለተኛው ደግሞ the set of months of the year which starts with letter G በጂ የሚጀምሩ ወሮች አይደለ? ማን አሉን አይደለ? ማን ጃንዋሪ አለ። ከዛስ ጁን፣ ጁላይ እነዚህ ሶስቱ በምንድን ነው የሚጀምሩት? በጂ ነው የሚጀምሩት። ስለዚህ አባላት አለን ማለት ነው። the set of natural number between 21 እና 21 አሁንም በ20 እና በ21 መካከል ቁጥሮች አሉ። ነገር ግን they are not natural number ናቹራል ነምበሮች ብለን ልንገልጻቸው አንችልም ማለት ነው አይደለ? ግን ምንድን ነው ማለት ነው? it is ኢምፒቲ ሴት አባላት አሉት እንዴ? ያሉት ኢምፒቲ ሴት። ኢምፒቲ ሴት ማለት ግን ሴት አይደለም ማለት ነው እንዴ? አይደለም አይደለ? እሺ እዚህ ጋር ማየት ትችላላችሁ። ኢምፒቲ ሴት ማለት አባል አይደለም ማለት አይደለም አይደለ? አባል አይደለም ማለት አለ ወይም ደግሞ ሴት አይደለም ማለት ነው። ኢትስ ሴት ነው ማለት ነው። ስለዚህ ኢምፒቲ ሴት ራሱ ዋን ፓርት ኦፍ ሴት ስለሆነ ሴት ነው። ስለዚህ ይሄኛውም ሴት ነው፣ ይሄኛውም ደግሞ ሴት ነው፣
እችኛዋ ግን ዌል ዲፋይንድ ስላልሆነች ኢት ኢዝ ኖት ሴት ማለት ነው። ሃው ማኒ ኤለመንትስ ዳዝ ኢች ኦፍ ዘ ፎሎዊንግ ሴትስ ኮንቴን? ስንት ኤለመንቶች ቅድም አይተናል። ይሄ ማለት ሁለት ቁጥር የተለያዩ ቦታ ላይ አባላት ናቸው ማለት ነው። ደግሞ ቅድም እንዳልነው ዮናስ ሰባተኛ ክፍል ነው። ድጋሚ የኳስ ቲም ነው አባል ነው። ድጋሚ ደግሞ ባስኬትቦል ተጫዋች ሊሆን ይችላል። ድጋሚ ቻሪቲ ላይ ሊሳተፍ ይችላል። ስለዚህ አራት ቦታ ስላገኘ ነው አራት ሰው ነው ማለት አይደለም አይደለ? ስለዚህ ኦልሬዲ አንድ ኤለመንት አለን ማለት ነው። ስንት ኤለመንት አለን ማለት ነው? አንድ ኤለመንት አለን ማለት ነው። ስለዚህ ቢ ላይ ደግሞ ስንመለከት ኢምፒቲ ሴትም ስንት ኤለመንት አለ ማለት ነው? ዜሮ ኤለመንት አይደለ? ምንም አባል የለንም አይደለ እዚህ ውስጥ። ስለዚህ ዜሮ ኤለመንት አለን ማለት ነው። ይሄኛው እንደምታዩት ኤ እና ቢ የተለያዩ ናቸው። ስለዚህ ሁለት ኤለመንት አለን ማለት ነው። the set of whole number less than 6 ደግሞ ስንት ናቸው የሚሆኑት? 6 ነው የሚሆኑት እንደሚታወቀው። ለምን 6 አያካትትም። ነገር ግን ከ6 ከ0 ጀምሮ ስንቆጥር 0 1 2 እዚህ ጋር 0 1 2 3 4 5 ስለዚህ በአጠቃላይ 6 ኤለመንቶች ይኖሩታል ማለት ነው። which of the following are empty set? the set of trees in አዲስ አበባ the set of trees in አዲስ አበባ ውስጥ ያሉ ዛፎች አይደለ? ዛፎቹ አሉ አይደለ? ግልጽ ነው። ስለዚህ ኤምፕቲ ሴት ማለት እንችላለን። ወይም ደግሞ አዲስ አበባ ውስጥ ዛፍ የለም ማለት ይቻላል? አይቻልም። ስለዚህ it is not ኤምፕቲ ሴት ማለት ነው። ሌላው the set of students in your class whose age is 30 years የት ነው? in your class ማለት ስንተኛ ክፍል? ሰባተኛ ክፍል አይደለ? ግሬድ 7 የሆነ ማለት ነው። ስለዚህ ሰባተኛ ክፍል ነው እያወራ ያለው። ሰባተኛ ክፍል የሆነ እድሜው 30 ዓመት ይኖራል እንዴ? አይኖርም አይደለ? ስለዚህ ቢ ይሆናል ማለት ነው ኤምፕቲ ሴት ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስል ነበር። እንደወደዳችሁት እርግጠኛ ነኝ። ይህን የመሳሰሉና ከዚህም የተሻለ ቪዲዮዎች እንድለቅላችሁ ደግሞ ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ያግዙን። መልካም ቀን ይሁንላችሁ። ባይ